ሰላም ሰላም እንዴት ናችሁ? ዌልካም ቱ ዮዲ ዩቲዩብ ቻናል። ዛሬ በአዲስ ቪዲዮ ተመልሰናል። እንግዲህ ዩቲዩብ ቻናሌን ከከፈትኩ በኋላ በየቀኑ ቪዲዮ ለመልቀቅ እየሞከርኩ ነው። እናንተን ማበረታቻ አሁንም ደግሜ እጠይቃለሁ። ይሄን ቻናል ሰብስክራይብ በማድረግ ቤተሰብ ሁሉ ተቀላቀሉ እላለሁኝ። ባለፈው ቪዲዮዎቼ ስለ በረዶ አሳይቻችኋለሁ፣ ስለ ልብስ አሳይቻችኋለሁ። ስለዚህ አሁን ደግሞ ስላለሁበት ሀገር ለምን አልነግራችሁ? እኔ ያለሁበት ሀገር ካናዳ ነው። እዚህ ካናዳ ከመጣሁኝ ያስደነገጡኝ ነገሮች ምንድን ናቸው? እንደዚህ አልጠበቅኳቸውም ብዬ ያልኳቸው ነገሮች በጣም ብዙ ነገሮች አሉ ማለት ነው። ስለዚህ እሱን አብረን እናወራለን ማለት ነው። ተከታተሉ። እንግዲህ መግቢያ ላይ እንደተናገርኩት እኔ ዛሬ ስለ ካናዳ ነው የምናወራው። አዲስ እንደመጣሁኝ ያጋጠሙኝ ነገሮች፣ እንደ አዲስ መጪ ሾክ ያደረጉኝ ነገሮች እናወራለን ማለት ነው። ስለዚህ የመጀመሪያው ሾኪንግ ኤክስፒሪየንስ እዚህ ሀገር ከመጣሁኝ እኔ አሁን 2 ዓመት ከምናምን ነው። ያው እንግዲህ ብዙ የኖርኩ ሰው አይደለሁም፣ ግን ከኢትዮጵያ ቀጥታ እንደመጣ ሰው ሌላ ውጭ ሀገሮችን አላየሁም። ከኢትዮጵያ ቀጥታ እንደመጣ ሰው እዚህ ሀገር ስመጣ የመጀመሪያው ያስደነገጠኝ ነገር ምንድነው? ብርዱ ነው። ብርዱ ሁሉም ሰው የሚያወራው ነገር ነው። እንግዲህ እስኖ አለ እዚህ ሀገር። አንዳንዴ በጣም ብርድ ይሆናል። -20 ምናምን -30 ምናምን ይገባል። በጣም ብርድ ማለት ኤክስትሪም ብርድ ይሆናል። ብርድ ስላችሁ እንደ ኢትዮጵያ አይነት ብርድ አይደለም። ኢትዮጵያ አሁን ክረምት አለ ብርድ አለ እንላለን፣ ግን የዚህኛው ብርድ አጥንት ውስጥ የሚገባ በጣም የሚበርድ ብርድ ነው ማለት ነው። ግዛኑ ያህል ደግሞ የዊንተር ልብሶችን ከለበስን፣ ግላቮች ካረግን፣ ከውስጥ ከሱሪያችን ስር የሚደረጉ ታይቶች አድርገን ሱሪ ከደረብንበት ምናምን በጣም ሃንድል የሚደረግ ብርድ ነው ያለው። ላይክ ሰዎቹ እንደሚያማርሩት አይነት ብርድ አይደለም ማለት ነው። እና እየቆየው ስመጣ ስለምደው ላይክ ኖርማል የሆነብኝ ነገር ነው ማለት ነው። ግን እንደ አዲስ መጪ በጣም ኤክስትሪምሊ ሾክ የሆንኩበት ነገር ብርዱ ነው። ሁለተኛው ነገር ደግሞ በጣም ያስገረመኝ ነገር ማለት ነው እንግዲህ ኢትዮጵያ ገበያ ስንሄድ፣ ያው ገበያዎች ምናምን ስንሄድ እቃ እንገዛለን። ለመክፈል የሱቁ ባለቤት ጋር ወይም ደግሞ የሱፐር ማርኬቱ ባለቤት ጋር ሄደን ነው የምንከፍለው ማለት ነው። እዚህ አንዳንድ ቦታዎች ላይ ሰልፍ ቼክ አውት አለ። ሰልፍ ቼክ አውት ምንድነው? ራሳችን እቃውን ወስደን ራሳችን ከፍለን ፓክ አድርገን የምንወጣበት ቦታ ማለት ነው። እና አዲስ የመጣው ጊዜ ላይ ሰው እየጠበኩ ነበረ መቶ የሚያስተናግደኝ ሰው ማለት ነው። እና ግን ወደ ግራ ወደ ቀኝ ሳይ ምናምን ሰው ራሱ እየከፈለ ይወጣል ምናምን። ትንሽ እሷ ነገር ትንሽ ከብዳኝ ነበረ፣ አስቃኝም ነበረ ራሴ ላይ ማለት ነው። በቃ በጣም ግራ ይገባ ነበረ። ሶስተኛው ነገር እዚህ እንደመጣው አካባቢ በቃ ሁሉም ነገር ውድ ነው የሆነብኝ። ምክንያቱም ያው እኛ ከኢትዮጵያ ወደዚህ ሀገር ስንመጣ የሆነ እቃ አይተን ብሩን ካየን በኋላ ቶሎ ብለን በኢትዮጵያ ብር ነው የምንመነዝረው እና ምንዛሬውን አይና ነገሮች በጣም ውድ ይሆኑብኛል እና አረ ይሄ ነገር ውድ ነው ምናምን ላለው ላይክ ስገዛ አየውና ማለት ነውና ደነግ ነበረ በቃ። ግን አሁን ከጊዜ ወዲህ ያው ሳየው የኑሮን ሁኔታ ሳይ ምናምን ኦኬ ኖርማል ነገር ነው ማለት ነው። ላይክ እኛ ዶላሩን እዚህ እንደምንጠቀመው ኢትዮጵያ ብር እንደምንጠቀመው እዚህም በዶላሩ እንደምንገበያየው አይነት ነው። ስለዚህ ዋጋው እኩል ነው ብዬ ራሴን አሳመንኩኝ። በምንዛሬ ማሰብ ተው። ሶስተኛው ነገር ሰዎች አያወሩም ስላችሁ ያው መንገድ ላይ ስትሄዱ ሰዎቹ ናይስ ናቸው። ፌክ ስማይል ያሳዩአችኋል። በቃ ሃይ ምናምን ይሏችኋል። ስማይል ሁሉም ቦታ ስትሄዱ ስማይል ያደርጋሉ ምናምን። ግን ይሄ ስማይላቸው ከሰከንዶች አያልፍም። ሃይ ብለው ወዲያው የሚጠፋ ስማይል ያላቸው ሰው እንደገና ብዙ አያወሩም ሰዎቹ ምናምን። እና እሱ ነገር ትንሽ ኦፍ ነው የሆነብኝ። እኔ ከኢትዮጵያ እንደመምጣቴም ኢትዮጵያ ብዙ ሰው ታወራለህ፣ የትም ስትሄድ ወሬ ነው። ኢቨን የምትተዋወቅ ሰው ባትሆን ራሱ የሆነ ርዕስ አንስተህ ታወራለህ። እና እዚህ ግን ኦፍ የሆነብኝ ነገር አንደኛው እሱ ነው ማለት ነው። አምስተኛው ነገር እና በጣም የሚያስገርመኝ ነገር በጣም የሚያናደኝም ነገር ምግብ ነው። ምግብ እዚህ ያው አለ በጣም ብዙ ቫራይቲ የሆነ ምግብ አለ፣ ግን ጤነኛ ምግብ ማግኘት በጣም ከባድ ነው። እኛ ኢትዮጵያ በጣም ጤነኛ የሆነ ምግብ ነው የምንበላው። ሁሉም ነገር በቃ ላይክ ምንም የሚጨማመርበት ነገር የለም። ሁሉም ነገር ጤነኛ ነው። እዚህ ግን ከዳቦ አቅም ስኳር፣ ቅቤ ሁሉ ነገር ያለበት ያው ስኳር፣ ቅቤ ሁሌ ዴይሊ ላይፋችን ላይ ስንበላው መጥፎ ነገር ነውና ምግብ ጤነኛ ምግብ ማግኘት በጣም ከባድ ነው እዚህ ሀገር ማለት ነውና ትራንስፖርት እኔ እንግዲህ ከመጣሁኝ ትራንስፖርት በባስ ወይ በባቡር ትንሽ ጊዜ ላልመሩ ምናምን ያክል ጊዜ ሄጄ ነበረ ማለት ነው። እና ጥሩ ነው፣ ግን ትንሽ ባቡሩ አካባቢ ስፔሻሊ ቤዝመንት ያለበት ላይ ከባቡር ወርዳችሁ የምትወጡበት አካባቢ ምናምን ትንሽ ያስፈራሉ። ሆምለሶች ምናምን ይኖራሉ እና ትንሽ እሷ ነገር በጣም ትከብደኝ ነበረ። ከዛ ውጪ ግን ሁሉ ነገር ሰላም ነው። ባስ በሰዓቱ ይመጣል። ብዙ ባሶች አሉ።
ፕራይሱ በጣም ትንሽ ነው። በሳንቲም ደረጃ ነው ፕራይሶቹ እና በቃ በጣም ደስ የሚል ነው። የትራንስፖርት ነገር እዚህ ሀገር ብዙ እንትን የሚል ነገር አይደለም። ዊንተር ላይ ሰዎች ያማርራሉ። በረዶ ላይ ቆመው ባሷ ዲሌይ ትሆናለች ምናምን እንደዚህ አይነት ማማረሮች አሉ። ግን ለኔ ስቲል በዛች በተጠቀምኩባት በአንድ ወር ውስጥ በጣም ፐርፌክት የሆነ የትራንስፖርት እንትን ያየሁት። ሌላው የጊዜ ጉዳይ ነው። እዚህ ታይም እንደ ኢትዮጵያ አይደለም። የአበሻ ቀጠሮ እንላለን አይደለኛ ኢትዮጵያ። እዚህ ግን እንደዛ አይደለም። ሁሉም ሰው ታይሙም በቃ ያከብራል። አንድ ደቂቃ ቀራችሁ ማለት ስኬጁል ሁሉ የሚሰረዝበት ላይክ አፖይንትመንታችሁ ሁሉ የሚሰረዝበት ደረጃ ነው ያለው እና እዚህ ታይም ኢዝ በቃ ማንዳቶሪ። በጣም ሁሉም ሰው ታይም ያከብራል። ላይክ ኤክስትራ ፖይንት ስለ ካናዳ እዚህ ሁሉም ነገር በስልካችሁ ሆናችሁ መጨረስ ትችላላችሁ። በቃ በጣም ቴክኖሎጂ ያለበት ሀገር ነው። የሆነ ቦታ መሄድ አይጠበቅባችሁም። በስልካችሁ ቢላችሁን ኤቭሪቲንግ መክፈል ትችላላችሁ። አሁን ላይ ጥሩ ነው። ኢትዮጵያም እንደዚህ ነገር ተጀምሯል። ግን እዚህ በቃ ደስ የሚለው ታይማችሁን ሴፍ ታደርጋላችሁ። ብዙ ነገሮችን ስልካችሁ ላይ መጨረስ ትችላላችሁ እና ዳስ በጣም አሪፍ ነገር ነው። ሌላው በስራ ቦታም ይሁን በተለያዩ ቦታዎች ላይ የተለያዩ ዲፍረንት ካልቸር ያላቸውን ሰዎች ታገኛላችሁ። የካልቸር መለዋወጥ ይኖራል። ስራ ቦታ ላይ በቃ በጣም ደስ ይላል ማለት ነው። ታወራላችሁ። ሁሉም ሰው ገና እንዳያችሁ የሚጠይቃችሁ ጥያቄ ሃይ ብሎ ከዛ የሚጠይቃችሁ ጥያቄ ዌር አር ዩ ፍሮም ነው፣ ላይክ ከየት ናችሁ ነው እና በዛ ታይም ስለ ሀገራችሁ የማውራት ኦፖርቹኒቲም ይኖራችኋል። ስለሌላውም ሀገር ካልቸር የማወቅ ኦፖርቹኒቲ ይኖራችኋል ማለት ነው እና በጣም መወደው ሞመንት ያ ነው። ላይክ ሰው ጋር ተገናኝቼ ከሰላምታ በኋላ ዌር አር ዩ ፍሮም ብለው ጠይቀውኝ ማወራው ሞመንት በጣም መወዳት ሞመንት ናት። ላይክ ፕራውድ ማረግበት ሞመንት ናት። በጣም ብዙ እድሎች ያሉበት አገር ነው። ለምሳሌ አንድ ሰው መጥቶ መማር ፈልጋለሁ መስራት ፈልጋለሁ ቢል ሁሉም ነገር የተመቻቸበት አገር ነው ማለት ነው። ለምሳሌ መማር ፈልጋለሁ ብትሉ መንግስት ሁሉም ነገር ያመቻችላችኋል። ብር የለኝም ካላችሁ ብሩን ይሰጣችኋል፣ ቀስ እያላችሁ ብትከፍሉት። ቤት መግዛት ፈልጋለሁ ካላችሁ ቤት መግዛት ትችላላችሁ፣ ቀስ ብላችሁ ትከፍላላችሁ። ሁሉም ነገር ከስልክ እንኳን አቅም አንጻር ሁሉም ነገር ቴክኖሎጂ እኩል መጠቀም ፈልጋለሁ ብትሉ ሁሉም ነገር ይሰጣችኋል፣ ቀስ እያላችሁ ትከፍላላችሁ ማለት ነው። ሶ ይሄ በጣም ኦፖርቹኒቲው የሰፋ ነው እና አሪፍ ነው ለሁላችንም። ላይክ ላይፋችንን ቀለል የሚያደርግልን ነገር ነው ማለት ነው። ነገር ግን ያም ሆነ ይሄ እኔ ካናዳን ከመጣው ጊዜ ጀምሮ እስካለሁበት ድረስ በጣም መወዳት ከተማ ናት። ላይክ በጣም ብዙ ነገር ማድረግ ትችላላችሁ፣ መማር ትችላላችሁ፣ መስራት ትችላላችሁ። በጣም ፖዚቲቭ ጎኗ የሚበዛበት አገር ነው ያለው እና በጣም በቃ ደስተኛ ነኝ እኔ እዚህ ሀገር በመኖሬ ማለት ነው። እንግዲህ ተመልካቾቼ አመሰግናለሁ። የዛሬ ቪዲዮ በዚሁ ተጠናቋል። ይህንን ቪዲዮ ከደረሳችሁ ሰብስክራይብ ማድረግ እንዳይረሳ። የሚቀጥለው ቪዲዮ እስከምንገናኝ ድረስ ሰላም ሁኑ። ባይ ባይ።